ጋይስ ዛሬ መተኛት አይቻልም። የሚገራርሙ ቪዲዮዎች አሁን ሊለቀቁ ነው ከ10 ደቂቃ በኋላ ማለት ነው። ስለዚህ እንዳትተኙ። የሚገርም ቀን ያሳለፍኩት ተአምረኛ የሆነ ቀን ማርያምን በጣም ጓጉቻለሁ። ቪዲዮዎች እስከምታዩዋቸው አሁኑ ቀጣይ ቪዲዮ መመልከት ትችላላችሁ። 10 ደቂቃ ብቻ ጠብቁኝ፣ ግን እንዳትተኙ ነግራችኋለሁ። ቦራ ጋይስ 50 ልጆች ማለት ነው እየፈለግን ነው። ወደ ቦራ ይዘን ሄደን ዛሬ ቀኑን ሙሉ ፈታ እናደርጋቸዋለን። 50 ህፃናት ልጆች እንግዲህ ዲቻ ቦይስ ዛሬ ትልቅ ደስታቸው ቀን ነውና 50 ጓደኞቻቸው ሰብስበን ሄደን ቦራ ፈታ እያሉ ይውላሉ ማለት ነው። ይህን ታክሲ ተጠቅመን እንግዲህ አሁን ልጆች እየፈለግን ነው። እስኪ እንዙር አብረን ማለት ነው። ሊስትሮ የሚሰሩ ልጆች ምናምን ካሉ እነሱን ነው አስገብተን ቦራ የምናዝናናቸው ለገና በዓል ማለት ነው። ለዲቻ ቦይስ ደግሞ ደስታ ተካፋይ እንዲሆኑ እወዳቸዋለሁ። ተከታተሉኝ ጋይስ። አሁን እንግዲህ እየዞርን ያለ ነው። ልጆች እየፈለግን ነው። ዲቻ ቦይስ የደስታቸው ቀን ነው ዛሬ። 50 ልጆች እየፈለግኩኝ ነው አዲስ አበባ ላይ ፈልገን ወደዚህ እናመጣቸዋለን። ከዛ ወደ ቦራ ነው ይዘናቸው የምንሄደው። ስለዚህ የት እንሂድ እስኪ በቀላሉ የምናገኝበት 22 አሉ ልጆች 22 አሉ። አረ እሺ፣ አሁን እንግዲህ 22 እንሄዳለን። ልጆቹን እንፈልጋለን ማለት ነው። ከዛ ቀጥታ ወደ ቦራ ትልቅ ኢቨንት ተዘጋጅተዋል። ምሳ ይበላሉ፣ ምግባቸው አለ፣ ሁሉም ተሟልተዋል። በጣም ብዙ ትልቅ ዜና ነው ዛሬ። ማርያም በጣም ደስ ብሎኛል እውነት። ናይስ ጋይስ፣ 2 ልጆች እንግዲህ አግኝተናል። ቦራ ከኛ ጋር ሄዳችሁ መዝናናት ትፈልጋላችሁ? ይሄ ዋጋው ስንት ነው? ሰላም እንዴት ነው አባት? ዋጋው ስንት ነው ይሄ? ሁሉም አጠቃላይ 450 ብር። በቃ እኔ 1000 ብር ሰጣችኋለሁ። ትመጣላችሁ ከኔ ጋር ቦራ ትጫወታላችሁ። ከዛ ቀኑ ሙሉ ትገባላችሁ ወደዚህ። ኑ እሺ፣ ኑ ብዙ ልጆችም ይገባሉ ከኛ ጋር። እሺ፣ ወደ ቦራ ሄደን እንዝናናለን። ነይ እዚህ ጋር ግቢ። ነይ ከኋላ ግቢ። ነይ እናት ነይ። እንዴት ናችሁ? 2 አግኝተናል። እንግዲህ 2 አግኝተናል። የተቀሩ እንግዲህ 48 ልጆች ደግሞ አሁን እንፈልጋለን። እየዞርን ማለት ነው። ሌትስ ጎ። ናፒዬ ግቢ። እንዴት ነሽ አባት? ሰላም ነው? ወይኔ ጉዲ! አተ ማን ይፈሳ? ከማን ነው የወጣችሁ? ጂፋስ እጅን አውጣ። ናሺ ናፒ ተለበል ናፒዬ፣ እንዴት ናችሁ? ሰላም ነው? እስኪ ግቡ። እስኪ ዛሬ ወደ ቦራ ይዘናችሁ እንሂድ። ልጆ እንድትዝናና ትንሽ ኑ ግቡ። ችግር የለውም። እውነት ይኸው ልጆች ይዘን እየሄድን ያለ ነውና ልጆት ናት እሷ። በቃ ነው አባትና ልጅ ይግቡ። አባቴ ኑ ግቡ። ችግር የለውም። ወደ ቦራ የልጆች ማጫወቻ ቅርብ ነው። እዚህ 20 ደቂቃ የልጆች ለማጫወት ነው እየሄድን ያለ ነው። እንዲዝናኑ ቅርብ ነው። እንመልሳቸዋለን። ራሳችን ወደዚህ እንመልሳቸዋለን በመኪና። ግቡ። ችግር የለውም። እሺ ነው አባት። ናፒዬ ና እንግባ። እንዴት ናችሁ? ተዘጋጅታችኋል? ኦኬ፣ እዛ ሊስትሮዎች አሉ። ናፒዬ እናምጣቸው። አረ እንዳትገጭ፣ ቀስ ልጆች ኑ ወደዚህ ና። በቀን ስንት ነው የምትሰሩት? ስንት ብር ትሰራለህ አንተ በቀን? 700 ብር። አንተስ? በቃ 1000 ብር ሰጣችኋለሁ። ኑ ግቡ። ከኛ ጋር ልትዝናኑ ነው ዛሬ። የልደት የገና ትዝናናላችሁ ዛሬ። ፈታ እንላለን። ኑ ወንድሞቼ ግቡ። ኧረ ችግር የለውም። ውሃው ግድፋው አይጠቅምም። ድፋው። ቆይ ወንድም አንዴ ድፋት። ውሃው ድፋው እንዳይከብድ። መድፋት አትፈልግም? ድፋው። አዎ እንዳይፈስብን። ችግር የለውም። አዎ ድፉት መሬት ላይ። የሱም ድፋለት። እንዴት ናችሁ? ና ግባ። የእኔ አባት አትጨናነቁ እሺ። የቀን ገቢያችሁ እኔ እሸፍናለሁ። ኑ እሺ። ናፒዬ ግባ። የለም ሌላ ያኛው ታክሲ ይዞ እየመጣ ነው እንዴ? ሰው አጣ የለኝም አለ። እስኪ ቆይ አንዴ ተሰባስቧል ብሎኝ ነበርና አንድ ደውል እስኪ ቆይ
እስኪ እዚህ ጋር ነው በቃ። እስኪ አንዴ እዚህ ጋር እንቁምና እንጠብቅ። አረ መኪኖች አሉ ካለ እሺ ሂድ ችግር የለውም። እዚህ ጋር ጠጋ እንላለን። አዎ ጆኒ እዛ ጋር ነን ግን ልጆቹ ይሉ 15 ልጆች ያልካቸው እሺ ላክልኝ ነበር። ፖፑላር ኤሌክትሮን እዚህ ጋር አንስቶ ኖ ነይ እንዴት ነሽ? ወደ ኋላ ወደዛ አብራችሁ እዛ ጠቅ እንዴት ናችሁ? እንዴት ነሽ? ዮ ሁለት ሰው ጨምረናል። ሰላም ነሽ? ስምሽ ማን ነው? ሌላም አለ? የት እድሜሽ ስንት ነው አንቺ? ውይ ስታምር ዙም አድርጋችሁ እናት አፋጭ ወዬ ጆኒ አው እዛ እየደረስን ነው። በጣም ክራውድ ሆነ እኮ ነው ቦሌ መንገድና ግን ልጆች እየሰበሰብን ነው እግረ መንገዳቸው። እሺ አዎ አንድ ደግሞ ሰብስቦ እየጠበቀን ነው ሌላ ታክሲ። እሺ ቆይ ተረጋጊ እንዳትወጪ እሺ አንዴ እቱ ጋር እሺ ቶሎ ሮጥ ብለሽ ታመጫታለሽ። እሺ ነይ ጎበዝ ነኝ። ደስ አለሽ? አረ ፈገግታዋ ሳምርና ፒቺ ለየት ያለች። እድሜሽ ስንት ነው? ውይ እድሜሽ 7 ነው? ሰባት ነች? 7 ሆና እንደዚህ የምትሰራው? አረ በስመ አብ ወመንፈስ ቅዱስ። ነይ እናት እንዴት ነሽ? ነበር ሰላም ነው? አለ ግቢ ነይ። ናይስ ዋው ቦሌ አይደለም። ዋው 1 2 3 4 5 ፈገግታዋ በስመ አብ። ወይኔ እናቴ ስምሽ ማን ነው? ሊዲያ። ውይ ሁለት ልጆች አሉና ፒዛ ጋር ጥራቸው። ሁለት ልጆች እዛ ቁጭ ብላ ችግር የለውም ይገባል። ሁለቱም ልጆች ኖ አንዴ እንዴት ነህ? ምግቡ ዛሬ የተጫወታችሁ ውሃ ግን ድፋ። እሺ ወንድሜ ሰላም ነው? እንዴት ነሽ? ደህና ነሽ? አለን ንግቡ። ኖ ህፃናት ብቻ ሶሪ። እድሜ ስንት ነው አንተ ወንድሜ? 16 ነህ? እውነትህን ነው? ናሽ ና ጎበዝ። ስራ ላይ ነሽ አንቺ? በቀን ስንት ነው የምትሰራው? ና ውሃ ድፋ መሬት እዛ ጋር ድፋ። አዎ ኑ በቃ እናንተ በግራችሁ ተከተሉን። እዛች ጋር በበሩ ላይ ቦራሺ ና ግባሽ ያዘው በደምብ እንዳትወድቅ ግን። አዎ ጋይስ ናቢ በቃ ና ዋተኑ መጥሬት ነው ደረይ። ምንድነው የሚያደርገው ታክሲው? እዛ በእግርህ ተከተለን። አዩ እዚህ ጋር በሩ እንደጋም እዚህ ጋር ተቆመታለህ። ሰላም እንዴት ናችሁ? ዛሬ እንግዲህ ማለት ነው ቦራ ተገኝተናል። እነዚህ ልጆች የምትመለከቷቸው የቀን ገቢያቸው ተሸፍኖላቸው 1000 ብር ይሰጣቸዋል። ከዛ በኋላ ቦራ ገብተን እንዝናናለን ማለት ነው። ዛሬ የዲቻ ቦይስ ቀን ነው። ደስተኛ ሆኖ እንዲውሉ ፈልጋለሁ። እንግዲህ ሁላችንም እየተዝናናን ፈታ እያልን ነው የምንውለው። ምግብ አለ፣ ሁሉም ነገር ተዘጋጅቷል። የሚገርም ቀን ነው የሚሆነው። ተከታተሉን። ወዳችኋለሁ። ቻው ሟ
የሆነች ልጅ ላስተዋውቃችሁ በጣም ፈገግታዋ የሚያምር ልጅ ማለት ነው እውነቴን ነው የምላችሁ ነይ እናት ሊዲያ ነይ እንዴት ነሽልኝ ሰላም በያቸው እስኪ ሰላም እንዴት ናችሁ በያቸው ደህና ናችሁ በያቸው ውይ እድሜሽ ስንት ነው 7 ነው እድሜሽ በቀን ስንት ብር ነው የምትሰሪው በዚህ 500 ውይ እኔ እናት ይኸው እኔ ዛሬ 1000 ብር ሰጥሻለሁ እሺ ኑ በልሽ እንግባ ኑ ዋው ኑ እሺ እንዴት ናችሁ ኑ እሺ ግቡ እሺ ዋው መተናል ወደ ቦራ ይላል ዛሬ ፈታ ነው የምንለው አንቺስ እንዴት ነሽ አባትሽ ነው እሱ ዛሬ ትዝናኛለሽ ከአባትሽ ጋር ዋው ደስ ይላል እሺ ሁላችንም አብረን ነው የምንሆነው እሺ ስሙኝ አንዴ እሺ ሁላችንም አብረን ነው የምንሆነው እሺ እንዳትለያዩ እሺ ኦኬ በጣም ጥሩ እሺ አንዴ ጆን ደውለት በድጋሚ እንኳን ደህና መጣችሁ እንግዶቻችን የመገናኛ ብዙሃን ባለሙያዎች ጥሪ የተደረገላችሁ እንግዶች እዚህ ማዕከላችን ስለተገኛችሁ ደስ ብሎናል እንደምታውቁት ከፊታችን ታህሳስ 29 በመላ ኢትዮጵያ እንዲሁም ከሀገሩና ከሀገር ውጭ ያሉ ኢትዮጵያና ትውልደ ኢትዮጵያ እንኳን ለብርሃነ ልደቱ በሰላምና በጤና አደረሰን እንደሚታወቀው ቲክቶከር አዶናይ የተለያዩ ሶሻል ሪስፖንሲቢሊቲ ወይ ማህበራዊ ኃላፊነት በመወጣት በርካታ ስራዎችን እየሰራ እንደሆነ ይታወቃል ዛሬ ደግሞ በዚህ በቦራ ማዕከል በተለይ እንግዲህ እህት ወንድሞች የሆኑትን ወገኖቹን በተለይ በዓልን ከቦራ ጋር ማሳለፍ አለብን በሚል እዚህ ተገኝተናል የቦራ የሥራ ኃላፊ ጆኒ አብሮን አለና እንኳን ደህና መጣችሁ እንዲልና አጠር ያለች ነገር ካለም በኋላ ምንወደው ምናደንቀው ወንድማችን ቲክቶከር አዶናይ ደግሞ በዓልን በማስመልከት ከቦራ ጋር በጋራ በመሆን እንግዲህ ዛሬ የምሳ ፕሮግራም አዘጋጅተናል የተለያዩ ጊፍቶችም እንሰጣቸዋለን እነዚህ በጣም ታዳጊዎች በማስቲካ ስራ በሊስትሮ ስራ በተለያዩ ስራው ላይ የተሰማሩ ወገኖቻችን ናቸው ወገኖቻችንን ደግሞ ማገዝ በዓል ብቻ ሳይሆን ሲመጣ ሳይሆን ከበዓል ውጪ አለንላችሁ ደስታችሁን አብረን ልንካፈል በተለይ ደግሞ በዓል ሲመጣ ደግሞ አንዱ መጠያየቅ ወዳጅነት ማጎልበት ነውና ለዛም ነው በዚህ ማዕከል ውስጥ የተገኘ ነው በማዕከሉ እንግዲህ ቲክቶከር አዶናይ በቀጣይ የዛሬን በዓል ብቻ ሳይሆን ቀጣይ ረጅም ጊዜ በመቆየት አብሮ ከማዕከሉ ጋር በርካታ ስራዎችን ዛሬ የሚሰራበትና እንዲሁም ደግሞ እያንዳንዱ ከቦራ ጋር የሚያደርጋቸው ከዚህ በኋላ ስራዎች በተለይ በእነዚህ ታዳጊዎች አድርጎ ከቦራ ጋር ጆይን አድርጎ የሚሰራበት የሥራ ሂደትም የሚፈጠርበትና እንዲሁም ደግሞ ፊርማም የሚያኖርበት ነው በዛሬው ዕለት ስለዚህ ስለመጣችሁ ለጊዜያችሁ ሁሉ እናመሰግናለን ጆኒ የተወሰነ ሐሳብ እንዲያካፍለን ጋብዛለሁ እሺ አመሰግናለሁ በመጀመሪያ ደረጃ አዶናይ እንኳንም ወደ ቦራ አሜዝመንት ፓርክ የልጆች ደስታ ወደሚገኝበት የልጆች መፍለቂያ የልጆች አይምሮ መቀየሪያና ማደጊያ መኮትኮቻ እንኳን ደህና መጣ ለማለት እመኛለሁ እንግዲህ እንደምታዩት ከአዶናይ ጋር ዲቻ ቦይስ አሉ ዲቻ ቦይስን ተከትለው ደግሞ ነገ ዲቻዎችን የሚፈጥሩ አሉ ይህ ዝግጅት ዋና አላማው እንግዲህ ሁላችሁም እንደምታውቁት አዶናይን ትንሹም ትልቁም ያውቀዋል በትንሽ ጊዜ ወደ ሶሻል ሚዲያው ተቀላቅሎ ብዙ ፎሎወር ያመጣና ያልዳሰሰው የበጎ ነገር የለም ከዛ ውስጥ እንግዲህ አንዱ ደግሞ የህፃናትን ደስታ የሚያገኙበትን ነው ኖት ኦንሊ ደስታ ብቻም ሳይሆን ቋሚ ነገር እንዲያገኙ ከቦራ አሜዝመንት ፓርክ ጋር የፓርትነርሺፕነት ተፈጥሮ እነኚህ ቦራ ፉሊ ስፖንሰር ያደርጋቸውና እዚሁ ይጫወታሉ አንዳንድ ነገር አይምሮአቸውም ላይ እንድንሰራባቸው ነው ይህንንም ደግሞ በተመላላሽ ጊዜ እየመጣ እንዲከታተላቸው እናደርጋለን እነሱም ብቻም ሳይሆን እነኚህ ከኋላ የምታዩቸውም ከተለያዩ ቦታ የመጡ ትኖች አሉ ኮንሰፕት አለው ዲጃ ሊስትሮ የሚል ኮንሰፕት ላውንጅ ይደረጋል ዛሬ በቦራ አሜዝመንት ፓርክ ይህም ደግሞ መጪው እንደምታውቁት የበዓል የክርስትና በዓል ስለሆነ በዚህም ጊዜ ደግሞ ልጆቹ ደስ ብሏቸው እንዲያድጉና አይምሮአቸውም ብሩህ እንዲሆን እንዲከታተሉ ትምህርታቸውም ንቃተ ህሊና እንዲኖራቸው በቅርቡም ደግሞ አዶናይ ፋውንዴሽንም ይቋቋማል ቤዝ ሊሆኑ የሚችሉ ስለሆኑ ይህንን ኒው ኮንሰፕት ወደዚህ ወደኛ ጋር በፖዚቲቭ ማይንድ ይዞለ ስለመጣ ዌልካም ብለናል እንግዲህ ከሱ ጋር ደግሞ ያለውን አጠር ያለ ንግግር እናረግና ወደ ጎብኝቱ እንሄዳለን ቴንክ ዩ ጋርገን እናመሰግናለን ጆኒ
እንግዲህ ጆኒ እንደገለጸው ነው ቀጣይነት ያለው ስራ ነው የሚሰራው። ዛሬም በዓለም ብቻ ምክንያት በማድረግ ብቻ አይደለም። መረዳዳት ባህላችን መጎልበት አለበት። ሁሉም ጊዜ ከበዓልም ውጪ አለንላችሁ ልንላቸው ይገባል። ወንድሞቻችን እህቶቻችን በተለያየ ስራ ላይ ነው የተሰማሩት። ዛሬም ለበዓል ሞያ ጊፍቶች እንሰጣቸዋለን። በዓልን ከኛ ጋር እንዲያሳልፉ እናደርጋለን። መጪው ገና ነውና እሺ ቲክቶከር አዶናይን እንጋብዘው እስቲ። ጆኒ አመሰግናለሁ ልፈልጋለሁ ለሁሉም ላደረከው ነገር። እነዚህ ልጆች እንግዲህ እንደምትመለከቷቸው በጣም የሥራ ሰዎች ናቸው። በተቻላቸው አቅም ማስቲካ የሚሸጡ አሉ፣ ሊስትሮ የሚሰሩ አሉ። እድሜያቸው እንግዲህ ከ7 አመት ጀምሮ ከዛም በላይ ነው እስከ 18 19 ይሆናሉ። እና እኔ ደግሞ በጣም የሆነ ልቤ በጣም ነው የሚደክመው ህፃናት ልጆች ላይ ሲሆን ማለት ነው። ለዛም ነው 25000 ህፃናቶችን አግዛለሁ የሚል አላማ ይዤ የተነሳሁት። በአቅሜም እንግዲህ እያደኩኝ እየመጣው ነው። እንደና ጆኒ አይነት በጎ ሰዎች ሲመጡም ይህ አላማዬ ተጠናክሮ ማለት ነው እውን እየሆነ ነው። አሁንም ያ በማስመልከት ለዲቻ ቦይስ የተዘጋጀ ዛሬ ትልቅ የሆነ ፓርትነርሺፕ አለ ከቦራ ጋር ማለት ነው። እንደምትመለከታቸው ዲቻ ቦይስ እንግዲህ ቀጣይ ዘመናቸው የበለጠ ተባርኮ በስራ ተሰማርተው ህይወታቸው ቀይረው የሌሎች ልጆችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አዲስ ዘመናዊ ሊስትሮ ቤት እንግዲህ ልናወጣ ነው በቦራ ማለት ነው። እና ቦራ ለህፃናት ይቆማል። በጣም አመሰግናለሁ ህፃናትን ለማስደሰት ስለተነሳችሁ። እኔ ጋይስ አሁን እንግዲህ ወደ መጫወቻው ቦታ መተናል። በስማ በጣም ደስ ይላል። ናፒ ያሳያቸው በደንብ እየዞርካ ያሳያቸው በደንብ ደስ ያ ዛሬ ጩኸት በጩኸት ነው የሚሆነው እነዚህ ልጆች። ያረ በስማ ባይ ዘ ዌይ ጋይስ እንድታውቁት ለመጀመሪያ ጊዜ ቮሚት ያልኩት እኔ ቦራ ነው። ቦራ ውስጥ ነው ቮሚት ያልኩት ለመጀመሪያ ጊዜ። የሆነ ትልቅ ሰንሰል ነበረች የምትዞር በፍጥነት በስመ አብ እንደዛ ጮሄ አላቅ በህይወቴ እስካሁን አልረሳውም። ባይ ዘ ዌይ ዋው። ስለዚህ የትኛው ጋር እናስገባቸው? እዚህ ጋር እናስገባቸው። ናፒ ጉዳችን ነው። እዚህ ውስጥ እናስገባቸው ነው። ግን እድሜ ምናምን እንትን ይላል እንዴ? እሺ በስማ ለስንት ደቂቃ ነው እንደዚህ የሚዞረው? ሁለት ደቂቃ በስማ ኧረ ቮሚት አልልም ነው? ልቤ ልቤ ውልቅ ይላል ግን ልምድ የለኝም ምንም። አዎ እዛኛው ላይ ያኛው ላይ ድረስ ነው የሚሄደው። ኧረ በስመ አብ እንጃ ወይ ዘጋ እናድርጋችሁ እንዴ? አንድ ደቂቃ ይሁን። እሺ እናደርገው። አንድ ደቂቃ። አዎ አይ ድራገኑ ሳይሆን ያኛው ናፒ ወደዚህ ውስጥ እንገባ። ይሄኛው ወደዚህ ውስጥ እንገባለን። አሁን ዝግጁ ነህ? ግን ስልክዋ በእጅ ብትይዛት አይሻልም? አይ ነው እዛው ውስጥ ነው በእጅ እየሰማ ናፒ ኃይለኛ ነው እና እለኛ ትሆን ሞክራለሁ። እንደዚህ አድርገህ በእጅ ነው የምትይዘው። እንደዚህ እሱ ይዞ እንደዚህ እንደዚህ ነው የሚለው ነው ባክ። ስለዛ እንደዚህ ነው በቃ። ኦ ትልጥፋለህ። አሁን ና ቆመ መታሰር ይሻላል። ዋት አም አድቫይዝ ያንን ነው ላይ የትኛው ያ ይሻላል? ይሄኛው ትንሽ 360 ስለሚይዘው እንትን ያደርጋል። ትንሽ ያደርጋል። አንድ ደቂቃ እኮ ነስ አንድ ደቂቃ ቮሚት ካልኩም ቫይራል ይወጣል። ናፒ እሱን አውጣው። ትገባለህ እኮ አንተም። ዲቻዎች ነው ዲቻ ቦይስ ኑ አንዴ ኖ ያወርደዋል። ይዞት አይገባም። ወይኔ እንግባ አሁን እንዴ ወይስ እንቆይ? ኧረ እንዳለቀው ነው። ሰበር ዜና እንደሆነ አዶናይ ቦመተ እስማ አሙል ፍስ ቅዱስ ከዛ ተለጥፈን ነው የሚዞረው። አንድ ደቂቃ ብቻ እሺ። ከጮኩኝ አቁመው፣ ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጥ ታውቃለህ። ወይኔ ጉዴ ወይኔ ጉዴ። አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ 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 ወይኔ
ጋሽ ጸልዩልን እንግዲህ ራስን በራስ ነው ቀርጾ አይ እሱ ቆሞ ይቀርጸኛል ከዚህ ግን አሪፍ ፐርስፔክቲቭ የሚሆነው በስልኬ ምን ይዛለሁ ንጉስ ያለቀሰ የት አለ ንጉስ አለና ደህንዶ ይከፈታል ወይኔ እዚህ ጋር ደግሞ እንዳልጮህ እንደገና ሃይ እንዴ ነው ኃይለኛ ነው እንዴ ከዛ ይባሰ ነው ከዛ ይባሰ ማርያም ከዛ ይባሰ አይደለም አይደል ቀልቤን የገፈፈው ያኛው ፌስታል ነገር ታመጣልኝ እንኬስ ንጉስ ያለቀስ እንዴ ነበር አለቀስ ይሄኛው ይሻላል ወይሳኛው ለምን አትነግሩኝም ግን ምን ይዞራል አረ አይ በቃ ይቅርብኝ እኔ ወይ አረ በስመ አረ በስመ ኢዱ እንዴት ነሽ? ደህና ነሽ? በ7 አመቷ መስቲካ እየሸጠች ነው የምትተዳደረው። በጣም ጀግና እንደሆንሽ ታውቂዋለሽ? በጣም ጎበዝ እንደሆንሽ ታውቂዋለሽ? አሁን እንጩህ የመጮህያ ሰዓት ነው። ከፊታችን አለ አንድ የሚጮህ ልጅ እሱ ይጮሃል። እኛ እንጮህማ እሱ ብቻ ይጮህ። ቅዱስ ምን ያርገ ቅዱስ ዋው ደነገጥ ታይተርላኺ እዚያም ዛን ሎልሆይ አንተ እየጸለይሽ ነበር አቀደም እየጸለይሽ ነበር የኔላ ምን ብለሽ እየጸለይሽ ነበር እኔ ቮሚት ለማለት አንቺ ደግሞ ፈርተሽ እየተቀጠቀጥሽ ነበር በስመ አብ ማን የገባው እዛ ወይኔ አላወቁትም ስማ ቀድም እኮ አክብረት እየጸለይሽ ነበር እዚህ ኪዳነ ምህረት እናቴ ወይ አስወጪኝ ከዚህ ቦራ ታባ ልጆች እንዴት ናችሁ ደህና ናችሁ እንግዲህ እንድታቁት ማለት ነው ዛሬ ቦራ በጣም ትልቅ የሆነ ውለታ ነው የዋለልኝ እኔ እንደ አንድ አዶናይ ትልቁ ህልሜ እንዳሳካ እያገዙኝ ነው ያሉት ያው 25000 ህፃናት አግዛለሁ ማለት እንግዲህ ከአፍህም ለመውጣት አንዳንዴ ይከብዳል ስታስበው 25000 ህፃን በጣም ብዙ ነው ሰው እንደ አንድ አዶናይ ብቻዬን ሆኜ ላልችለው እችላለሁና ስለዚህ ቦራም ከጎን እንቆማለን እኛም ለልጆች ነው የምንቆመው ብለው ለዲቻ ቦይስ እንግዲህ በጣም አሪፍ የሆነ ጥሩ የሆነ እድል አዘጋጅተውላቸዋል ይህ እድል ደግሞ ምንድነው የፕላቲኒየም ሰርቪስ which is ዲቻ ቦይስ ወደ ቦራ ሲመጡ ያለምንም ክፍያ የፈለጉትን ካስተመር ሰርቪስ አግኝተው መጫወት ከፈለጉ መጫወት ይችላሉ በምግብ ሁሉ ቦራ ለማገዝ ቃል ገብተዋል ሌላ ደግሞ በጣም ትልቅ ደስታ ያመጣልኝ ምንድነው ለዲቻ ቦይስ እንግዲህ ዲቻ ሊስትሮ ብለን የዘመናዊ ሊስትሮ እዚህ ቦራ ውስጥ የራሳቸው ቦታ ይሰጣቸዋል ማለት ነው በዘመናዊ ሁኔታ ስራቸውን እየሰሩ ቢዝነስማን እንዲሆኑልኝ ማለት ነው እና በጣም ትልቅ ደስታ ይሰማኛል ለቦራ ጭብጨባ እስኪ ስለ አንድ 10 አመት ልጅ ልንገራችሁ ገመቺስ የሚባል ማለት ነው ህፃን ልጅ እናቱን ለማገዝ እናቱን ለመርዳት ብሎ ከመኪና በታች ከጎማ አጠገብ ተደብቆ ለ600 ኪሎ ሜትር ወደ አዲስ አበባ የመጣ ልጅ ነው ይህ ልጅ እንግዲህ በጣም ትልቅ የሆነ ሪስክ ነው የወሰደው ማንንም ሰው የማያደርገው ምን ያህል እናቱን ማገዝ ቢፈልግ ነው እና በጣም ልቤ ውስጥ የገባ ልጅ ነውና በጣም ጥንካሬው ያሳያል እና ለጆኒ እንግዲህ ሳናገረው ስለዚህ ለህፃን ልጅ 10 አመት ልጅ የተስማማነው ምንድነው ለገመቺስ እንግዲህ ለ12 ወራት በየወሩ 100,000 ብር እየተሰጠ በቦራ ስም ለእናቱና ለሱ እንዲሆን ለማገዝ ተስማምተናል ማለት ነው እና
እና ሁላችሁም ማወቅ ያለባችሁ ቦራ ለልጆች በጣም ትልቅ የሆነ ውለታ እየዋለ ነው። አንድ አይነት አላማ ስላለን አብረን እየቆምን ያለ ነው። ከዚህ በላይም ትልቅ ነገር እንደምናደርግ ቃል እንገባለን ማለት ነው። አመሰግናለሁ። ቴንክ ዩ ጋይስ። እንደምትመለከቱት እንግዲህ እነዚህ ምግቦች አዘጋጅተናል ማለት ነው። ለነዚህ ልጆች በደንብ አድርገው ጠግበው ተጫውተው ፈታ ብለው ቀናቸው እንዲያሳልፉ ማለት ነው። ስለዚህ ከዲቻ ቦይስ እንጀምራለን። ዲቻ ቦይስ ኑ አንተ እንጀምራለን። ከዛ ሁሉም ምግባቸውን ይይዛሉ ማለት ነው። ናኒ አባት ሳንያስ ሳናንሳ አንተ ና ንጉሴ ዮ ናፒ ፎከስ አንዴ ዲቻ ፎከስ ና ያሳናስ አይዞ አንስ ወንድሜ እንትን ታግዛቸዋለህ። እሺ ነፂ አክበረት አክበረቴ ቁርስ በልተሻል አልበላሽማ? በለህ ሄቴ ጉዲ በስመ አብ በርገር በለህ እኛ እንሂድ። እሺ ፈልጋት ነው ዶና አንዴ ሃይ እንዴት ነሽ? ነይ ሰልፍ ያለ ቆይ ነይ ኩዊ ልታጠናለ ካሜራ ጎበዝ ነሽ። ወንድም አለም ሶ ምን አስብን መሰለህ ከአፍሮ ሀብ ጋር ማስገባት ፈልገናል። አንተን ከኛ ጋር ትጀምራለህ። በደንብ በቃ ባጀት ምናምን ከበር ተደርጎ አንቺም ትልቅ ደረጃ ደርሻለሽ። ኢትዮጵያ ብቻ ሳይሆን አንተ አፍሪካ ውስጥ እንድትወጣ ፈልጋለሁ። ኢንተርናሽናልም እንድትሆን ፈልጋለሁ። እንጀምረው። ሰርተሃል። በጣም አይቻለሁ። ተስፋ ሳትቆርጥ በጣም ብዙ ሰዎች እየተረቡ ነው። እሱን ሳትሰማ እዚህ ደረጃ ደርሰሃል። እነዚህ አይነት ሴኩሪቲ ይዘን መዞር ማለት በጣም ተማምነሃል ማለት ነው። በአላማ ከእምነት ነው የሚጀምረው። ተረዳኸኝ አይደል? ስለዚህ አሁን አንተ ከኛ ጋር ትጀምራለህ። አፍሮ ሀብ በቃ ስልክህን ይዘውና ማናጀሬም እዚህ አለ። አብረን እንጀምራለን። እኔ የተቻለኝ አቅሜ አወጣለሁ ወደ ኢንተርናሽናል። ስልክ ይዘሃል አይኔ? አዎ ኢንተርናሽናል አወጣሻለሁ። እኔ አባት ቴክስት አድርገኝ። እናትህን አልቀለድኩም። እሺ አይ ፕሮሚስ። እኔ አባት እወድሃለሁ። አሹገቴስ ጋይስ እንግዲህ ዛሬ እነዚህ ልጆች ይዘናቸው ወደዚህ ስንመጣ ማለት ነው የቀን ገቢያችሁ እንሸፍናለን ብዬ ቃል ገብቼ ነበረ። አብዛኞቹ እዚህ ያሉት መስቲካ በመሸጥና በሊስትሮ የሚተዳደሩ ሰዎች ናቸው። የቀን ገቢያቸው ደግሞ ከ300 ብር እስከ 700 800 ብር ነው። እኔ ደግሞ 1000 ብር እሰጣቸዋለሁ ብዬ ቃል ገብቼላቸዋለሁ ለገና በዓል ማለት ነው። ከቦራ ጋር በመተባበር ይኸው ዮሐንስ በጣም አሪፍ ሰው ቴንክ ዩ ሶ ማች። አሁን 1000 ብር ስጦታ እንሰጣለን ማለት ነው። ከዛ ደግሞ የአንድ ወር በነፃ መጥተው እዚህ የሚጫወቱበት የአንድ ወር ኩፖን ካርድም ጊፍት እንሰጣቸዋለን ማለት ነው። የገና ስጦታ ይሆናል። አሪፍ ቤታባቱ ቴንክ ዩ ሶ ማች። እንግዲህ ቀናችን ይመስል ነበረ። ቦራ መተን ፈታ ብለናል። እነሱም ተዝናንተዋል። በጣም ትልቅ ነገር ነው የሰራነውና በጣም ደስ ብሎኛል። ቦራ አመሰግናቸዋለሁ ላደረጋችሁት ነገር ዛሬ ማለት ነው። በጣም ደስተኛ ነኝ። ሃሹገቴስ በጣም ደስ ይል ነበር። ያገሬ ልጆች ትልቅ የምስራች ይዤላችሁ መጥቻለሁ። እንደምታዩት ገሜ ከኔ ጋር ያለው ዛሬ ማለት ነው። የምንገኘው ደግሞ ቦራ ነው። አቶ ዮሐንስ ደግሞ ከኛ ጋር አለ፣ የቦራ ባለቤት ማለት ነው። እና ትልቅ ሰርፕራይዝ አለን ዛሬ ጋይስ። በጣም ደስ እንደሚላችሁ እርግጠኛ ነኝ። እንግዲህ አቶ ዮሐንስ ቃል የገባልን ነገር አለ። እስኪ ራሱ ይነግረናል።
እንግዲህ ዛሬ በጣም ብዙ ዝግጅቶች አድርገናል። የመጨረሻውና የመዝጋችን የ10 ዓመት አድቬንቸር ህፃን ልጅ በጎማ ውስጥ ራሱን ደብቆ 600 ኪሎ ሜትር ተጉዞ ዳምቢዶሎ ድረስ እናቱን ለመርዳት ምን ህልም እንደተነገረው አይታወቅም አዶናይን አግኝቶታል። አዶናይ ይህንን ዜና በነገረን ጊዜ ይህንን ልጅ ወደዚህ በዛሬው ፕሮግራም ላይ እንዲቀላቀል አድርገን ኦን ፍሮንት 100,000 ብር ቦራ አሚዝመንት ፓርክ ይሰጠዋል። እንደዚሁም ደግሞ ለናቱ ራሱን ማስተማሪያ ማኖሪያ የሚኖረው ለአንድ አመት 100,000 ብር ቦራ ቃል ገብቶለታል። ያድጋል። ህፃናት ላይ መስራት አገር ላይ መስራት ነው። ህፃናት ላይ መስራት ከአጉርም በላይ አጉርን ማስተዳደር ነውና ይሄንን አስተዋጽኦ አድርገናል። አመሰግናለሁ። ቴንክ ዩ ሶ ማች ማለት ፈልጋለሁ። በጣም ትልቅ የሆነ ውለታ ነው። ቦራ እንግዲህ ለህፃናቶች ይቆማል። አመሰግናለሁ ላረጋችሁት ነገር ከጎኔ ስለቆማችሁም አመሰግናለሁ። እንግዲህ ለእናቱ ብሎ ነው ይህ ሁሉ ኪሎ ሜትር ተጉዞ ወደዚህ የመጣው እናቱን ለማገዝና እናቱም ነጻነት እንዲሰማት እሱንም እንድታስተምር በነጻነት ተምሮ እንዲያድግላት ማለት ነው። ቦራ ያበረከቱት ብርም ለሷም አስተላልፈን ምን ሰጥ ይሆናል እና ትልቅ ውለታ ነው ያዋል ነው። እግዚአብሔር የተመሰገነ ይሁን እንደዚህ ደረጃ ስላደረሰን ለሚያስፈልጋቸው ልጆች ለመርዳትም ስላበቃን አመሰግናለሁ። ቴንክ ዩ ሶ ማች። አንተ ደግሞ ገሜ ወዳለ እንኳን ደስ አለ። አዶናይ ለሁላችንም እንግዲህ አሪያ የሚሆን ሰው ነው ብዬ አስባለሁና በጣም ትልቅ ስራ እየሰራ ያለ ልጅ ነው። እንደ ሀገርም እንደ ህዝብም በጣም ብዙ ነገር ነው እየሰራ ያለውና በተለይ ለወጣቶች ትምህርት መሆን የሚችሉ ስራዎችን ነው እየሰራ ያለውና አይ ነው እኔ አዶናይ ላንተ ቃል የለኝም። እግዚአብሔርን ከዚህም በላይ እንደምትሰራ በጣም እርግጠኛ ነኝ። ባንተ እምነት አለኝ። ሆራም የሰራችሁ ስራ በጣም ትልቅ ስራ ነውና እናንተም ህፃናት ላይ ትውልድ ላይ እንደዚህ በመስራታችሁ እግዚአብሔር ካላችሁ ላይ ጨምሮ ይስጣችሁ እላለሁ። ቪዲዮን እንዴት አገኛችሁት? አዶናይስ እስኪ ምን ትሉታላችሁ? በምን አይነት ቃል ተገልጹታላችሁ? ኮሜንት ላይ እየገባችሁ አዶናይን አክብሮታችሁን፣ መውደዳችሁን፣ አድንቆታችሁን ገለጹለት። ስለነበረን ቆይታ እናመሰግናለን። ዮናስ ራያ ዩቲዩብን ሰብስክራይብ ማድረግ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ።